ሰላም ሰላም ውዶቼ እንዴት ናችሁ? ዛሬ ደግሞ በሚያምር በጣም ለስላሳ በሆነ ኬክ መጥቻለሁ። እንደምትወዱት ተስፋ አረጋለሁ። ወደ አሰራሩ እንግዲህ ይሄንን ኬክ የምንሰራው በአራት እንቁላል አድርገን ከዛ በኋላ 1 ካፕ ስኳር እናረጋለን። 2 ትንሽዬ ስፑን ቫኒላ እናረጋለን። 2 ቬኔገር እናረጋለን። ነጩን ቬኔገር እናደርግና በደንብ ከመታነው በኋላ ውዶቼ ከዛ ወደ በደንብ መምታት አለብን። በደንብ እስከሚያወጣ አረፋ ነገር እስከሚያወጣ በደንብ ከመታነው በኋላ ዘይቱን እንጨምራለን። እንግዲህ የኢንግሪዲየንቱን ልኬቱን ጽፍላችኋለሁ። ሁሌም በዲስክሪፕሽን ስር አደርገዋለሁ ውዶቼ። እሱን አይታችሁ መስራት ትችላላችሁ። ሞክሩት። በጣም ቆንጆ ለስላሳ ሶፍት ኬክ ነው። ለቡና ቁርስ ይሆናል፣ ለቁርስ ይሆናል፣ ለፈለጋችሁት ፕሮግራም ማድረግ ትችላላችሁ። ከዛ በኋላ 2 ካፕ ከግማሽ ዱቄትና ቤኪንግ ፓውደር አድርገን በደንብ ቤኪንግ ፓውደር እና ዱቄቱን ካረግን በኋላ ውዶቼ በማሽን አንመታውም፣ በእጃችን ነው የምናደባልቀው። እሱን ካቀላቀልን በኋላ መጨረሻ ላይ ትኩስ 1 ካፕ ትኩስ ወተት እንጨምርበታለን። በደንብ አዳርሰን ወደ ኦቨናችን አድርገን በ338 ፋራናይት ነው ያረኩት እኔ። ለ45 ደቂቃ አርጌ ውስጡ በደንብ በስሏል። እንግዲህ የኦቨን በየቤታችን የተለያየ ብራንድ የተለያየ ኦቨን ስለሆነ ያለው በእንጨት በስታችሁ በስቴኪኒ መብሰል አለመብሰሉን ማወቅ ትችላላችሁ። ስቴኪኒው በባዶ ከወጣ በስሏል። ስቴኪኒው ግን ሊጡን ይዞ ከወጣ አልበሰለም ማለት ነው። እንደምትወዱት ተስፋ አረጋለሁ ውዶቼ። እናንተ አበረታቱኝ። እኔ እንግዲህ የማቀውን አካፍላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባላችሁበት ያላ ሰላም በእናንተ ላይ ይሁን። ሰብስክራይብ እና ሼር ማድረግ እንዳትረሱ። ባይ